ስሜ ክብነሽ ሞላ ይባላል። የአራት ልጆች እናትና ባለትዳር የ01 ቀበሌ ነዋሪ ነኝ። ያው እንግዲህ ስጀምር ገበያ ላይ ጥራጥሬ ነበርኩኝ። ከገበያ ጥራጥሬ ተነስቼ በራሴ ጥረትና ፍላጎት የውሃ ዳቦ በመሸጥ ገበያ ላይ ሻይና ዳቦ ጀመርኩኝ። ማን ሊገዛሽ ነው ሰው ሲለኝ ገበያ ላይ ሻይና ዳቦ የጀመርኩት እኔ ነበርኩኝ ከመርሳ ማለት ነው። ይሄ ሁሉ ከኔ በኋላ ነው የጀመረው። ማን ይገዛሻል? እንዴት አንቺ በምን አስበሽ ነው ሻይና ዳቦ መርሳ ላይ የጀመርሽው ገበያ ብሎ ሰው ሲለኝ እንግዲህ እኔ ልጀምረውና ሌላው ሰው ደግሞ እኔን ተከትሎ መሄድ ይችላል ብዬ እኔ ጀመርኩኝ። ለብዙ አመታት እኔ ብቻዬን ሽሸጥ ኖርኩኝ። ከዛም በኋላ እኔን እያየ ሁሉም ሰው ገበያ ላይ ሻይና ዳቦ የጀመረው እኔን እያየ ነው። ከዛ ከሻይና ዳቦ ተነስቼ ደግሞ በራሴ ጥረት ወደ ምግብ ቤት ዞርኩኝ። ቤቴ ይሄ ብዙም እንትን አልነበረውም። ሰፈሩም አዲስ ስለነበረ ማለት አዲስ ባይሆንም እዚህ ምግብ ቤት ገብቶ የመብላት ፍላጎት ስላልነበረው ሰው ከተማ ሸደ ላይ 3500 ብር ቤት ተከራይቼ በዜሮ በምንም ሳልጀምር በዜሮ በራሴ ጥረት ጀመርኩኝ። ከዛ ወደ 3 አመት ነው 4 አመት እንደሰራ ለምንስ ከቤቴ መጥቼ አልሰራም የቤት ኪራይ ከማወጣ በቤቴ መጥቼ ስራዬን ሰራስ ብዬ መጥቼ ሲጀምር እቺን ቤቴን የራሴን ሱቅ ነበረች መጀመሪያ ላይ በ150 ብር የጀመርኳት ሱቅ ነበረች። አቋቁሚያት ያችን ዘግቼ ነው ወደ ምግብ ቤት የዞርኩት። ምግብ ቤት በራሴ በቃ በሰፈሬ ላድርግና ልሞክረው ብዬ መጣሁ ወደ ሰፈሬ። አሁን እዚህ ሰፈር ውጫጭ ነው እንጂ ሌላ ማን ይገዛሻል? ቀበሮ ሜዳ ቦታው ገጠራማ ነው። ማንስ መጥቶ ሊበላልሽ ነው አሉኝ። እንግዲህ ይበላልኛል ብዬ መጣሁ ጀመርኩኝ። እግዚአብሔር የተመሰገነ ይሁን። አሁን የራሴን ነው በዚሁ ስንት አመት ወደ 4 አመት እዚህ ሰራ። አሁን 5ኛ አመቴ ላይ እንደገና ቁጥር 2 ብዬ 04 ቀበሌ ወረላሎ እንደገና አሁን ማልሽ ካፌና ሬስቶራንት ከፍቻለሁኝ። ከዛ ሲቀጥል ደግሞ ሴቶችና ህፃናት አደረጃጀት ላይ መጀመሪያ የዛሬ 18 አመት አካባቢ ላይ ጀመርነው 16 አመት ጀመርነ። ስንጀምር ብዙ መስሎ አልታየንም ነበር። ከ50 ሳንቲም ጀምሮ ቁጠባ ጀመርን። ስንል 1 ብር ስንል 5 ብር ስንል 10 ብር ከ10 ወደ 20 ከ20 ደግሞ ወደ 50 እስከ 100 እስከ 200 ብር እየቆጠብን አሁን ከፍተኛ ቁጠባ እስከ 150 ሺህ እስከ 100 ሺህ ድረስ ቆጠበናል። እኔ ራሴ የ100 ሺህ ብር ባለቤት ነኝ። ቁጠባ በቡድኑ መሰረት እና ቡድኔ አዲስ ምዕራፍ ይባላል። የአዲስ ምዕራፍ ራስ አገዝ ቡድን ዋና ጸሐፊ ነኝ እኔ። በስሬ 20 ሴቶች አሉ። 20ዎቹ ማለት 19 እኔ 20ኛ ይቱኝ እስከ ዛሬ ድረስ ያው እየመራን አለን። ዝሮ ሲቀጥል ያው በብዙ ጣውረድ ገበያ መኖር አለ ቢኖርም ባይኖርም ግን እኔ ገበያ የለምና ብዬ ተስፋ ቆርጬ አልተውኩም። ሻይና ዳቦም ስሰራ ገበያ ላይ ማን ሊገዛሽ ነው ብሎ ተስፋ ሲያስቆርጠኝ ሰው ተስፋ አልቆረጥኩም። ተስፋ ባለመቁረጥ እዚህ ደርሻለሁኝ። ያው በሴቶችና ህፃናት አደረጃጀት ተደራጅቼም ቡድናችን ከ500 ብር ሲጀምር ከ150 ብር ብድር ጀመርን። 1 ብር ስለነበር ቁጠባችን ከ150 ወደ 200 ስንል 500 1000 ስንል 2000 እያልን አሁን እስከ 200 ሺህ ብር ድረስ እንበደራለን እንሰራለን። ለእጅ ወረት ማናጣም እግዚአብሔር የተመሰገነ ይሁን። ቦታ ገዛሁ በዚህ ጎን። አሁን ይሄ እናቴ ቤት ነው። ከእናቴ ተደርቤ ነበር የምኖረው። አሁን የራሴን በአደረጃጀቱ ምክንያት እስከ 200 ሺህ ብር ሲያበድረኝ በራሴ ጥረት በሰራሁት እንትኔ ጨምሬ በፊቱ 400 ሺህ ብር ነው የገዛሁት ቦታውን። አሁን የዚህ ቤት ባለቤት የራሴ ወይም ውጭ ሄደ ዘመድ የለኝም፣ ውጭ ሄደ ልጅ የለኝም፣ ራሴ በብሬ። ስሜ መኪ አህመድ ይባላል። የመርሳ ከተማ ነዋሪ ነኝ እና በዚህ በመርሳ ከተማ ውስጥ በጥቃቅን በተሰጠኝ ሼድ በልብስ ስፌት እየሰራሁ እገኛለሁ። መጀመሪያ ያው የጀመርኩት ጥቃቅን ሼድ ሰጠኝ። በዛ በተሰጠኝ ትንሽ ብር ነበርና ከዛ በትንሽ ብር ከገበያም እየወጣው ከዚህም ከሼዱም እያልኩኝ ባገኘሁት አጋጣሚ እየሰፋሁ ሙያዬን አዳብር። አሁን ሴቶችና ህፃናት አዲስ በመጣው የሴቶች ልማት ህብረት በጥቅምት ጀምሮ አንድ ለ30 ለጥቅምት ጀምሮ የሚለው አደረጃጀት ጋር በተደራጀ ቁጠባ እየቆጠብኩ 50 ብር በዛ ደግሞ እዛ በሚሰሩ በሴቶችና ህፃናት በሚሰሩ
ድጋፍ በተለያየ በሚመጣ እድል ልብስ ማሰፋት ባለባቸው ሰዓት በተለያየ ጥቅም በተለያየ እርዳታ ድጋፍ እያደረጉልኝ እንደ ደንበኛም ከኔ እየተጠቀሙ እገኛለሁ። አሁን ያለሁበት ሁኔታ ጥሩ ላይ ነው። የሴቶችና ህፃናት ድጋፍ በጣም ድጋፍ ይደረግልኛል። በተገኘው አጋጣሚም ይረዱኛል። እስኪ መነሻሽ ምን ያህል አሁን የደረስሽበት ካፒታል? አብራሽ ሞላ እባላለሁ። የ01 ነዋሪ ነኝ። ግን በአለም ላይ ስኖር እናትና አባቴ የብቻ ተፋተውብኝ እናቴም አባረረችኝ፣ አባቴም ሌላ ሲያገባ አባረረኝ። ከዛ በረንዳ ላይ ነው። ከዛ በረንዳ ላይ ሲሆን ወጣና ድርቃት ወስዶ አዛቱ መጨረሻ ላይ እንትን ስትለኝ በያይዙሽ እያለ የአምስት 10 ስትሰጠኝ ወደ ንግድ ስገባ ደግሞ ካሴቶች ስገባ ካሴቶ ደግሞ ሴትና ህፃናቶች አባደረች። ከዛ ተበድሬ መነሻ 2500 ብር ያንን አረኩኝ። ያንን 2500 ብር አልሐምዱሊላህ አሁን ልጄንም እያስተማርኩበት ነው። ሀብቶችንም ገዝቼ አሁን ደህና ኑሮ እኖራለሁ። ሸንኮር እሰራለሁ። የሸንኮር በወር አንድ ሰራተኛ አለኝ። በወር 600 በቀን 20 ብር የምከፍለው። ሽንኩርት እሰራለሁ። ሽንኩርትም እንደዛው ድንች አሁን አከፋፍዬ 2 ኬሻ ቀርቶኝ ነው የመጣሁት 20 ኬሻ ማለት ነው። ያንን አረጋለሁ። አሁን ጥሩ ህይወት እኖራለሁ። በፊት ግን በረንዳ ላይ እየለመንኩ ነበር የምኖረው። ምንም ነገር የለኝም ነበር በህይወቴ ማለት ነው። በህይወት ያበቃኝ ሴቶችና ህፃናት ካደረጉልኝማ አሁንም ሴቶችና ህፃናትን እንትን ሲባል 20 ሺህ ብር ግዳፍ ሲመጣ 20 ሺህ ብር ግዳፍ አግኝቻለሁ። እንደገና ቀበሌ ላይ አውድቅ በሽተኛ ነበርኩ። ቀበሌ እያሳከመኝ አሁን 20 ዓመቴ የአውድቅ መድኃኒት ያዝኩ ማለት አሁን አልሐምዱሊላህ ያው መድኃኒቱንም በወስድም እኔ አያመኝም። ደህና እየሰራሁ ልጆችን እያስተማርኩ ነው። ሀብት ጠባቂ 3000 ብር እከፍላለሁ። እንደገና ለሸንኮር ለሚያወጣልኝ 600 እከፍላለሁ። ለዚህ ሽንኩርት ድንች ለሚያስገባልኝ በቀን 30 ብር እከፍላለሁ። ያንን እያረፍ ደህና ኑሮ እኖራለሁ። አልሐምዱሊላህ ታማቸን ማወቅ አይመስለኝም ነበር። ሟቻ ቤት ይዤ ትልቁኝ የምኖር አይመስለኝም ባለሚስል አሁን 4 ቤተሰብ ነው። 4 ቤተሰብ ነው። ልጅ አሁን 4ኛ ትልቁ ማለት አስተምራለሁ። በፊት ግን ቀበሌው ድጋፍ እያደረገ በቃ ሁሉ ነገር ቀበሌ ነበር። እኔንም ልጄ ቢታመም ልጄ ለራሱ ወደ 4 ዓመት አሳክሞልኛል። ቀበሌ ቁጠባም አልሐምዱሊላህ ቁጠባን ደህና እየቆጠብኩ እየተበደርኩም እየሰራሁ ደህና ነኝ። እንጃ ወላሂ ስንት ነው ብዬ አልልም። ዝርዝሩን በአንድ ነው ድምራችን 180 ሺህ ብር ነው። ተበትኖ ነበር እንደ አዲስ ጀምረን ነው ተበትኖ እንደ አዲስ ጀምረን እንግዲህ እኔማ ስራ መስራት በትንሽም ስራ ሳይናቅ መስራት። ሁለተኛ ደግሞ ግዳፍም ካገኙም አገኙ የተቀረሰ እየሰሩ ነው ማንኛውም ነገር ማለት እየሰሩ በፊት አሁን ያው ካዛ ካበረንዳ ሁኜ እየለመንኩ ነበር። ካመለምን ደግሞ ስታመም አዋብድቁ ሲያመኝ አዛው ላይ ነበር የሚያመኝ። ቀበሌው ሲያኝ አንስቶ እያሳከመኝ አሁን የምንወያይ ስለ ሰላም ስለ ሁሉ ነገር በቃ የትዳር አጋሬ እኔ አሁን ትዳር ያገኘው ስለምሰራ ነው። በፊት እንዲህ አቁን እንትን ለማለት ሳይሆን በፊት አሁን የለኝም ነበረ። የወደድኩለትም እንትን ብሎኝ ነበር። ሌላ አሁን ያንኛው እንትን ብሎ ሌላ ነው ያገባሁት። የትዳር አጋሬ እርሻ ያርሳል። መሬት ተኮናትሬ 16000 ብር ተኮናትሬለት እርሻ ያርሳል። ከዛ መጋዞ እየተጋዛ እሱ ያርሳል። ሀብቶቼን አስጠብቃለሁ። እንደዛ እያልኩ ነው የምኖረው። እሱ ኩንትራቴን አመት ከአመት አልሸምትም።
እንትን ያኩ ያነ ኮንትራት ተኮናተርኩት እየሰራሁ ካሴቶችና ጓደኞቼ እየተበደርኩ እየሰራሁ ብድሬ መልሼ መሬቴን ነጣርጌ ወደፊት ደግሞ ያው ከቦታው አንጣር ነው እንጂ ላም ሲገኝ ላም ገዝቼ አኮናትሬ ማለት አለ። ያው ላም ይሻላል ማለት ካሊ መጨመሪያ ነው እንጂ እንላጠፋ አይደለም።